ሰላም ሰላም ቤተሰብ እንዴት አደራችሁ? ሰላም አደራችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ አለሁኝ። ጠፍቻለሁኝ ግን ሰሞኑን ያው እንዲህ ብቅ እያልኩኝ ነው። እግዚአብሔር የተመሰገነ ይሁን። እንዴት ከርማችኋል? እያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ እንግዲህ አዲስ ቪዲዮ ይዤ መጥቻለሁ። የቪዲዮ ከቀረጽኩት ትንሽ ቆይቷል፣ ግን በጣም ደስ የሚያምር ቀን ነበርና ለእናንተም ትንሽ ሼር ላርጋችሁ ብዬ ነው። እቺ የምታያት የማለዳ ፀሐይ እንዲህ እየወጣች አጋጥማኝ ነውና እኔ በጣም ደስ ይለኛል ተፈጥሮና በቃ ጠዋት ሲነጋ እንደዚህ ማየት፣ ሲመሽም ፀሐይ ስትጠልቅ ማየት በጣም ነው ደስ የሚለኝና እንዲህ ፀሐይዋን እያየው በጣም ብዙ ነገር ወደ ኋላ እንዲህ ሄጄ እንዳስብ አረገኝና መጀመሪያ ገና እንዲሄድኩኝ ይሄ ውበት ራሱ አይታየኝም ነበር ከመጨናነቅ የተነሳ ማለት ነው። ምክንያቱም እኔ የማስበው መቼ ቋንቋ ለምጄ ወደ ሀገር የተመለስኩኝ መቼ ለምጄ ስራ ሰርቼ በቃ አለ አይደለ ብቻ ብዙዎቻችን የሚሰማንን ስሜት ገና መጀመሪያ ላይ እንዲሄድን ነገርና እሱ ነገር ሲሰማኝ ይዛኔ ለምን ነበር ግን ይሄን ቦታ እንደዚህ ያምር ነበር እንዴ እላለሁኝና ስደት ጥሩ ነው በጣም ለኔ ብዙ ነገርን ያተረፍኩበት ብዙ ነገር የተማርኩበት ዩኒቨርሲቲ ገብቶ ከመማር በላይ የተማርኩበት ነው ለኔ በህይወቴ ማለት ነውና ብዙ እህቶች ያፈራውበት ብዙ ወንድሞች ያገኘውበት ራሴን እንዳውቅ የረዳኝ ስደት ነውና ለሰው ልጆች እስከ ጥግ ድረስ ራሳቸውን የሚሰጡ እህቶች ያገኘውበት በቃ ሰው መሆን እውነት መወለድ ቋንቋ ነው የሚለው ተረት እውነት እንደሆነ ያሳዩኝ እህቶች ያተረፍኩበት ነው ስደትና እኔ ለራሴ ራሱ ጠንካራ እንደሆን ራሴን የፈለኩበት ቦታ መድረስ እንድችል በራሴ እንድተማመን ከፈጣሪ ጋር ያለኝ ቁርኝነት እንዲበረታ ያደረገኝ ስደት ነውና ሰው በእምነቱም በጣም የሚጸናና የሚጠነክረው በእውነት በስደት ሲሆን ነው። ምክንያቱም ማንም ከፊትም ከኋላ እንደሌለ ስለምናውቅና ስለምናምን በፈጣሪያችን ያለን እምነት የዛና አለውና እግዚአብሔር የተመሰገነ ይሁን። ሁሉም ነገር ደግሞ በሱ ፍቃድ ሆኗል። ሁሉም ነገር በሰዓቱ ያደርጋል። እንደዚህ ውብ አድርጎ ምድሪቷን የሰራ አምላክ የኛን ህይወት እንዴት አድርጎ እንደሰራት በቃ ማየት አይከብድምና ከብድም ነገሮች የማያልፉ መስለው ቢያስጨንቁም ነካ ያልፋሉ። የሆነ ቀን የሆነ ቦታ ላይ ያ ነገር አልፎ ተረስቶ ትዝታ ሆኖ እንዲህ ነበር እንዴ ብለን እናወራለንና ዛሬን ቪዲዮ ሳየው ብዙ ነገሮችን እንደገና እንዳያስብ አደረገኝ። እግዚአብሔር ይመስገን አሁን ከስደት ተመልሼ ሀገሬ ነው ያለሁት። ግን ይሄን ቪዲዮ ሳየው እንደገና እነዛን ቀናቶች በጣም ደስ የሚሉ ብዙ ትምህርቶች የተማርኩበትንም ቀኖች መልካም ሰዎችን ያገኘሁበትን እንደገና ደግሞ ያዘንኩበትን ብዙ አጋጣሚዎችን ያሳለፍኩበትንም እንዳስታውስ አድርጎኛል። ይሄን ቪዲዮ ጠዋትም ቀርጬው ከሰዓትም የቀረጽኩት አጋጣሚ ክፍተት ሰዓት ስለነበረኝ ይሁን ክፍተት ሰዓት ሳገኝ እንግዲህ እኔ እንዲህ ነው የሚሄደውና እዚህ ቦታ ሄጄ ትንሽ ራሴን አዳምጣለሁ። አንዳንዴ መጽሐፍም አነባለሁኝ። ቦታው በጣም ሰላም ይሰጣል በቃና በጣም ደስ የሚል ጊዜና አሳልፌ ነበርና እግዚአብሔር የተመሰገነ ይሁን። ብዙ ችግሮችን ቢያልፉም በጣም ደስ የሚሉ ጊዜያቶችንም እንዳሳለፍኩኝ ማይበት ቪዲዮ ነው። አንዳንድ ነገሮች ዳግም ማይገኙ ቀናቶች አሉና ነካ ምናሳልፋቸው ነገሮችም እንደዛ ናቸው። የሚያስለቅሱን የሚያስጨንቁም ማያልፉ የሚመስሉ ቀናቶች አልፈው እንራሳቸውና ትዝታ ሆኖ የሆነ ቀን እናያቸዋለን። ደስተኛ የሆንባቸው ቀኖችም እንደዛው እንደሚሆኑት እንደሚያልፉት ሁሉና ዛሬ ልላችሁ የፈለኩት ይሄንን ነውና በጣም ከማረሳው ነገር ግን ስደት ላይ ካጋጠመኝ በቃ በጣም መጀመሪያ አካባቢ እንደሄድኩኝ በከለር የደረሰብኝ ነው። ብዙ ልጆች እኔን ቀይ ነሽ ይሉኛልና እኔ ግን የዛለት በቃ እንዴ የዚህን ያህል አስፈራለሁ እንዴ ብዬ ራሴን እንድጠራጠር አረገኝ።
መጀመሪያ ሄጄ ግፋበል አንድ 6 ወር 7 ወር አካባቢ ሆኖኝ ነበርና ህፃናት ለማጫወት መጫወቻ ቦታ ላይ ያለን ልደት ነገር ነበር የህፃናቶችና ተሰብስበዋል። ከልጆቹ መካከል አንዱ የሌላ ሀገር ዜጋ ናት። ሀገሩን ስም መጥቀስ ስለማልፈልግ ነው እንጂ ያው ብዙዎቻችሁ ታውቃላችሁ። እና በጣም እሷ እንግሊዘኛ ስለምትችል እኔ ደግሞ እንግሊዘኛ ሞክራለሁ። የዛኔ እንደዚህ የዚህ ናህል እንደሷ አይደለም እና በቃ ከኔ ከማሳድገው ልጅ ጋር ልጁ ጓደኛ ስለሆነ አንድ ላይ ነውና እየተጫወቱ እኔ እስከመጣ ድረስ እሷ ጋር ቁጭ በለ እኔ ቃላምጣ ብላው እንትን ስትል አረ አለ ከሷ ጋር ተተሽኝ እንዲህ ብለሽ እንዳትጃለ እንዳታስብ ለምን ስትል እንዴ አለ እሷ ድንገት ብትይዘኝ ሰለት ያዝካ እና ምን ችግር አለው ትለዋለች። አረ አላት ስትይዘኝ የሷ ከለርን ቢያበላሽኝ ወደኔ ቢተላለፍስ እኔም እንደሷ ጥቁር ቦንስ አላለኝ አለ። ድንጋጤ ይሁን ምን እንደሆነ ግን አላቅም። በቃ ልጁና ምን አድርገው ከዛ በጣም ተናደርኩኝና ማንም እንደዚህ አይነት ነገር ያስተማረ ስለ አይ ማንም አለ እኔ አሁን ስቲል ይሄ ከኔ ጋር ያለው ልጅ ያስኩትና አይተካዋል አይደለ ካንተ አይነጣም እሱ አልኩት። ስለዚህ እሱ እኮ እኔ ነኝ ከኔ ጋር እኮ ነው የሚኖረው። ታዲያ አልኩት እኔ እኮ ነው የማጥበው እኔ ነኝ ማበላው እንዴት የሱ ከለር ሳይቀየር አንተ ነው ያው ስለያስኩ ብቻ ከለር የሚቀየረው ይመስላል አንተ አልኩኝና ዞር በየራሴን ሳይ ከህፃን ልጅ ጋር ሳይሆን እኔ ከትልቅ ሰው ጋር መጣላ አይነት ነገር ነው መሰለኝና በጣም ራሴ ተገርሜ በራሴ ተረጋጊ ሰኒ ምን ሆነሽ ነው እኮ ህፃን ልጅ ነው ምን ያውቃል አልኩኝና አሳለፍኩት እላችኋለሁና ብዙ እንደዛ የሚያጋጥሙ ነገሮች አሉ። እነዛ ምን ያልፋሉና ረፍት ተከልክዬ ውጪ እስኪና ፍቅኝ የደረስኩበትን ቀናቶች ራሱ አስባለሁኝ። አንዳንዴ ነፃነታችሁ ውስጥ ስትሆኑ ያለፋችሁበት ቀናቶች ምን እንደሚመስሉ ስታዩት እንዴት ነበር ያለፈው ላለ ሰው ውጪ ሳይወጣ እንዴት 2-3 አመት ይቀመጣል እላለሁኝና ሳስበው ምን አይነት ጀግንነት ነው በእውነት እኔ ለራሴ ነው ጀግና ነሽ እውነት እላለሁኝና በዚህ አጋጣሚ እኔ ብቻ ሳልሆን ከኔ ጋር ነበረች እህቴም ነበረችና አብረን አንድ ላይ ነበርና እውነተኛ ጀግኖች እንደሆነን የተረዳውበት ምክንያቱም እኔ አሁን እዚህ ሀገር ቤት ሳይ ሰው 3 ሰዓት 4 ሰዓት ቤት ለመቀመጥ ምን ያህል እንደሚጫንቀው በቃ እንዴት እንደሚሆኑ በቃ በቃ ቤት ውስጥ መዋሉ ይላሉና ነካ እውነት ረፍት ሳያገኙ ውጪውን ሳያዩ የሚሰሩ አረብ ሀገር ያሉ ልጆች ምን አይነት ጀግኖች እንደሆኑ የተረዳሁት። ቀላል ነገር ይመስላል ቤት ውስጥ ጥሎ እየሰሩ እዛው እየኖሩ እዛው ማደር በጣም ትልቅ ነገር ነውና እሱ ነገር የጎዳይ ምንድነው እዚህ ስመጣ ወጥቶ ከሰዎች ጋር የብዙ ሰው ያለበት ቦታ ታክሲ እና ቦታ ሲሆን በቃ እንዴት እንደሚጨንቅ ጫጫታው ምኑ ወይኔ ጌታ ሆይ እና ነካ ያ ነገር ተጽዕኖ አድርጎብኛልና እሱን ነገር ለማለፍ ወጥቼት በጣም ብዙ ሰዎች ያሉበት ቦታ ዝም ብዬ ስራ እንዳለው ሰው እዛ አካባቢ ሄጄ ለተወሰኑ ደቂቃዎች እየቆየው እንትን እያልኩኝ እየለመድኩት መጣሁኝና ይሄ እዚህ ሲኮን በጣም የሚረብሽ ነገር በቃ እዛ ሆነን የለመድናቸው ብዙ ነገሮች ይሄ ትንንሽ የሚመስሉ ግን በጣም በህይወታችን በጣም ትልቅ ተጽዕኖ የሚፈጥሩ ነገሮች አሉና ከሰዎች ጋር ተሰብስቦ ይሄ የማውራት መጫወት ከቤተሰብ ጋር እንደዚህ ሁሉም ያወራ እንትን የሚባባለው ነገር በቃ ገና የምትመጡ ሰሞን ምን አለፋችሁ በጣም ብዙ ነገር ዲስታርብ ያደርጋችኋል። ግን ናፍቆቱ እንዳለ ስላለ ትችሉታላችሁ። ራስ ምታት ባለ ግን ፍቅር ምንም ቢሆን ነፃነት ሰላም በቃ ምፈልገው ይሄን ነበር እንዴ እያልኩኝ ለራሴ እየነገርኩት በጣም ደስተኛ ሆናለሁና ያ ነገር ማለት ስትመለሱ ብዙ ነገሮች አሉ ግን ጽናት ያስፈልገዋል ለሁሉም ነገር ስደት ላይ መኖር
እንደለመድነው ሀገራችን ገብተን መኖር እንችላለን። ይህን ቪዲዮ እንግዲህ ዛሬ የሰራሁት እነዚህን የመሰሉ ቦታዎችን ስታዩ እስቲ ትንሽ እኔም ላውራችሁ ብዬ ነው። ቀሪውን ግን ሳላወራ እስቲ እናንተ አካባቢውን እያያችሁ ዘና እያላችሁበት፣ በዛም ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ፣ ደስ ካላችሁ ደግሞ ኮሜንት እየጻፋችሁልኝ ቆዩ። ከሙዚቃው ጋር ዘና በሉላችኋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያገናኘን። ሰላም በያላችሁበት ይሁንላችሁ።